ተጨቃጫቂ ፍቅረኛ ካለችክ ማድረግ ያለብህ ነገሮች። ፍቅረኛክ ዛሬ ላይ በጣም የምትጨቃጨቅ ከሆነ በትንሽ በትልቁ የምትናደድ የምትጮህብህ ከሆነ ትንሽ ነገር የሚያናድዳት አነት ሴት ከሆነች ባጭር ቃል ተጨቃጫቂ አነት ፍቅረኛ ካለችክ እነዚህ ነገሮችን በማድረግ ያንን ጸባዩን እንድትተውና ካለችበት የጭቅጭቅ ስሜት እንድትወጣ ማድረግ ትችላለህ። ይሄ ነገር ሜቢ አብሯት ያደገ ነገር ሊሆን ይችላል። ስለዚህ ቀላል ሊሆንልህ አይችልም፣ ትንሽ ዋጋ ያስከፍላል። ነገር ግን ይሄንን ጸባዩን ለማስተካከል ካንተ በላይ የሚቀርባት የለም። ዘላለምህን እግዚአብሔር ከረዳ ነገ ላይ እቺ ሴት ባለቤት ሆና አብራ ትቀጥላለች። ስለዚህ ካሁኑ ማስተካከል አለብህ። አይኖ ጊዜ ይወስዳል፣ ግን እንድትስተካከልልህ ከፈለክ እነዚህ ነገሮችን አድርግ። አንደኛና የመጀመሪያው ይሄ ጥያቄ ላንተ ነው። እውነት እሷ ተጨቃጫቂ ነች ማለት በደንብ አስተውል። ብዙ ጊዜ አንዳንድ ወንዶች ተጨቃጫቂ ሴት ምን አይነት እንደሆነች ራሱ ጠንቅቀው አያውቁም። ለምሳሌ ለምን አልደወልክልኝም፣ ለምን አንገናኝም፣ ለምን እያለች የምትጠይቅ ከሆነ ይሄ ተጨቃጫቂነት አይደለም። ይሄ ላንተ ካላት ፍቅር የመነጨ ነገር እንጂ መጨቃጨቅ አይምሰልህ። ኡፍ መጨቃጨቅ ጀመርሽ እያልካት ከሆነ እመነኝ ነው የምልህ ያችን ሴት አታፈቅራትም። ገብቶሃል? እነዚህ ነገሮች ጭቅጭቅ አይደሉም። መጨቃጨቅ ማለት በረባው ባልረባው መናደድ፣ መነታረክ፣ በማያናድር ነገር አጉል መልስ መመለስ። ፍቅሯ እኮ ውስጧ አለ፣ ነገር ግን የሚያስጠሉ ቃላቶችን መጠቀም። ይሄ ነው ተጨቃጫቂ የሚያስብለው እንጂ ለምን አልደወልክልኝም፣ ለምን እንዲያላረክም የሚሉ ጥያቄዎች ያኒ ጥያቄ ናቸው እንጂ ጭቅጭቅ አይደሉም። ስለዚህ እርግጠኛ ነህ ፍቅረኛ ተጨቃጫቂ ነች? አዎ እርግጠኛ ነኝ ካልከኝ ወደ ቀጣዮቹ እንለፍ። ሁለተኛ ተረዳት። ለምንድን ነው እቺ ሴት ተጨቃጫቂ የሆነችው? ማለት የትኛውም ሴት ያለ ምክንያት ተጨቃጫቂ አትሆንም። የማትወደውን ነገር እያረክ ከሆነ ያንን ነገር አስተካክል። እየሰራ ያለው ነገር ሊሆን ይችላል፣ ወደ ራስህ ተመልከት። የሆነ ስህተት ዘለን ሰው ላይ ከመወሰናችን በፊት እኛ ጋርስ ምን አለ ብለን ራሳችንን መመልከት፣ ያ ነው ብልሃትነት፣ ያ ነው አስተዋይነት። ራስህ ጋር ሊሆን ይችላል ስህተቱ፣ ራስህን ተመልከት። ምናልባት ከመሬት ተነስታ አይደለም የተጨቃጨቀች ያለችው፣ የሆነ እያየችብ ያለችው ነገር አለ። ምንድነው ጥፋቴ ብለህ ራስህን ተመልከት። ራስህ ጋር ስህተት ካጣ እሷ ጋር ተመልከት በደንብ። ሜቢ ያደገችበት መንገድ ሊሆን ይችላል። በሚጨቃጨቁ ወላጆች እጅ ያደገች ሴት ከሆነች ጨቅጫቃ ትሆናለች። ይህንን ደግሞ አንተ ዛሬ ላይ ከመሬት ተነስተ ልታስተካክሉ አትችልም፣ ጊዜ ይወስድብሃል። ስለዚህ ተጨቃጫቂ የመሆኗ ዋና መንስኤ ምንድን ነው? ያንን በመረጋጋት ለመረዳት ሞክር። ሁሌ ጭቅጭቋን በፍቅር አሸንፍ። ማለት የጭቅጭቅ ስሜት ውስጥ ስትገባ፣ ተጨቃጫቂ ስትሆን፣ ስትናደድ፣ ስትጮህብህ፣ በጭቅጭቅ መንፈስ ስታወራ በፍቅር አናግራት። ልክ እንደሆነች ንገራት። ገብቷል? ያለችበት ስሜት ውስጥ እስካለች ድረስ የእንክብካቤና የፍቅር አያያዝ ያዛት። አጠገብ ከሆነች ይቀፋት፣ ከፈለክ ሳማት። ብቻ ካለችበት ጭቅጭቅ መንፈስ በደንብ አድርገህ በፍቅር አባብለህ አውጣት። እሷ እየተጨቃጨቀች እየተናደደች እየጮኸችብህ አንተም በዛው ስሜት የምታወራት ከሆነ ጸቡን ለማረጋጋት እየሞከርክ አይደለም። በቃ ያችን ሞመንት ታገስ። ህይወቷ ውስጥ ስፔሻል ወንድ ነው የምትሆነው። ተጨቃጫቂ የሆነችብህ ስትመጣ እሺ አሸናፊነቱን ስጣት። ለትንሽ ጊዜ የአሸናፊነት ስሜት ይሰማት። ከዛም በኋላ ስትረጋጋ አዋራት። በፍቅር ቃላት ነው ልታሸንፋት የምትችለው፣ በማቀፍ በማባበል ስሜትን በመንገር። እየተጨቃጨቀች ከሆነ አፈቅርሻለሁ በላት። የማትጠብቀው ነገር ነው የሚሆነው። አጠገብ ካለች እቀፋት፣ ሳማት፣ አባብላት። ካለችበት ስሜት በፍቅርና በእንክብካቤ እንጂ በጭቅጭቅ መቼም አታወጣትም። ጭቅጭቅን በጭቅጭቅ ለማሸነፍ መሞከር ያ የጅል ተግባር ነው፣ እንዳትሞክረው። ነገሩ እየተጋጋለ ይሄዳል። ስለዚህ ጭቅጭቋን በፍቅርህ አሸንፈው። በጭቅጭቅ ለማሸነፍ እንዳትሞክር። አራተኛና የመጨረሻው ከዚህ ከጭቅጭቅ ስሜት ስትወጣ አናግራት። እሷን ማጣት እንደማትፈልግ ንገራት። ይሄ የጭቅጭቅ ስሜት ነገ ላይ ፍቅራችሁን እንደሚያበላሸው፣ በዚህ ምክንያት ፍቅራችሁ ሊጠፋ እንደሚችል ንገራት። ተረጋግታ እያለ ከዛ የጭቅጭቅ መንፈስ ስትወጣ እንደዚህ ለምን ትሆኛለች? እኔ ላጣሽ አልፈልግም፣ ፍቅራችንንም እንደዛው። ይሄ ጸባይሽ አንድ ቀን ፍቅራችንን ያጠፋዋል፣ እኔ ካንቺ መለየት አልፈልግም ብለህ ያለችበትን ስሜት ወደኋላ እንድታገናዘብ አርጋት። ምን አይነት ስሜት ውስጥ ነበርኩኝ? ምን ተናግሬ ይሆን ብላ የተናገረችው ነገር እንዲጸጸታት አርጋት። ነገ ላይ እንዳትደግሞ፣ ነገ ላይ ልትጨቃጨቅና አጉል ቃላት ልትወረውር ስትል ትላንትና ያደረገችው ነገር ትዝ ይላታል። ስለዚህ ለቃላቶቿ ትጠነቀቃለች። አትሊስት እንደ ትላንትናው አትጨቃጨቅም። ለምትናገራቸው ቃላቶች ትጠነቀቃለች። ትላንትና ተናግራ ጸጽቷታላ። ስለዚህ የትላንትና ስህተቷን አይኗ እያየ አትደግምም። በቻለችው አቅም ለማስተካከል ትሞክራለች። በዚህ መልኩ ነው አንድን ተጨቃጫቂ ሴት ወደ ፍቅር መልሰ ያንን የመጨቃጨቅ ስሜቷን፣ ያንን ተናዳጅነት ስሜቷን ከውስጧ ማውጣትና ማሸነፍ የምትችለው እንጂ ጭቅጭቅን በጭቅጭቅ ለማሸነፍ መቼም እንዳትሞክር። ስፔሻሊ ሴት ላይ ይበረታል ከወንድ በላይ። እሷ ዘላለማዋን ስታረገው የኖረችውን ነገር በአንዴ ላስተካክል አትበል። ጊዜ ይወስዳል፣ ግን ትስተካከላለች። የእውነት የምታፈቅርና አንተን ማጣት የማትፈልግ ከሆነ እመነኝ ታስተካክሏለች። ቀደም ብያለሁ፣ የጊዜ ጉዳይ ነው፣ ግን ትስተካከላለች። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ።